ከእናትሽ ጋር የምታወሩት ሚስጥር ምንድን ነው? ምንድን ነው የደበቃችሁ? እንዴ እማዬ እኔ ምን አደረኩኝ? እኔ እኮ ምንም አውቀው ነገር የለም። በቃ እሷ ስትደውል ሰጥሽኝ ታወሪያታለሽ። ደውላልሽማ መስሎኝ ዘግተሽ የሰጠሽኝ ስልኩን። ኧረ እማዬ እሺ ቆይ ላንሳው። ቆይ ላንሳልሽ። እሺ እማዬ አሎ ልጄ አዴ ምን ነው ልጄ? እኔ እናትሽ ላይ እንዲህ ይሄን ያህል ትጨክኛለሽ? ቆይ ምን ነካሽ ልጄ? ደህና አይደለሽም እንዴ? እንደው እናቴ ሙች በይ፣ እውነት ሙች በይ። ደህና ነሽ ልጄ? ወይ ምን ነው ልጄ ታዲያ በኔ በእናትሽ እንዲህ ጨከንሽ? ይሄን ያህል ጊዜ ሳታወሪኝ ሳታናግሪኝ ትቀሪ? አንዱ አይኔ አበባዬ ምን ነው? አይ እሷ ምን ትናገራለች ብለሽ ነው? አይ የእሷ ነገር ምን ዝም ብሎ ደህና ናት ከማለት ውጭ ምን ታውቅና ብለሽ ነው? እሺ እማዬ በቃ በጣም ይቅርታ። በቃ ሁሉንም ነገር እናወራለን። እደውልልሽ እችላለሁ። አደይ አደይ በጣም ይቅርታ ቆየሁሽ አይደል? ኧረ ችግር የለውም። አንተስ ቆይ እኮ ገብቻ አናገርኳት። አንዴ ብቻሽን? አዎ ምን ችግር አለ? ምን ታመጣችሁ ነው? እና አዲስ ነገር ምን ነገረችሽ? የምታውቀው ነገር አለ? ምንም ነገር አላውቅም ብላለች። ጭራሽ እኮ ተረጋግታ ነው የተቀመጠችው። አንዴ ቆይ እሺ ታዲያ ሌላው ልጅ አላውቅም። ሰው እንዴት እዚህ ሄድኩ እንኳን ሳይደውላት ይጠፋል። በዛ ላይ ደግሞ የስልኩ ጉዳይ። እሱስ ልክ ነሽ። ነገሩ ትንሽ ያሰጋል። ማን ነው? አላውቅም። ሄሎ አደይ አለልኝ ማለት ዴቭ ገጠር ነው ያለው? አባዬ ዴቭ በማን እንደታገተ በማን እንደተያዘ በስተመጨረሻው ታውቋል። የአደይ አባት እንግዲህ ከዚህ በፊት አደይ አሻፈረኝ አንተ ያመጣህልኝም ባል አላገባም ብላ ወደ ከተማ እንደጠፋች ታስታውሳላችሁ። የአደይ አባት ራሱን በደንብ ካደራጀ በኋላ ጊዜውን እንደተጠቀመና ከተማ ድረስ ሄዶ ዴቭን ያግተዋል። ወዲያውኑ ወደ ነበረበት ሀገር ከወሰደው በኋላ በአሪፍ ሁኔታ ከዛ ቦታ ላይ እንዳይጠፋ በማድረግ በግብረ አበሮቹ ወደ አደይ ደውልና እውነታውን ሊነግራት ተዘጋጅተዋል። ዋና የሚፈልጉት ነገር ቢኖር አደይ አንቺ ወደዚህ ቦታ መምጣት ይኖርብሻል፣ እሱን በሰላም የምትፈልጊው ከሆነ ወይም ደግሞ ለዴቭ የምታስቢለት ከሆነ ብለው ሊነግሯት ነው። አደይ ይህንን ነገር ስትሰማ ምን የምትል ይመስላችኋል? እሺ ብላ ወደ ሀገር ቤት የምትሄድ ወይንስ እዚሁ የምትጠብቃቸው ይሆናል? እሷ ወደ ሀገር ቤት ሄደች ማለት ወዲያውኑ ያግቷታል፣ ወይንም ደግሞ እንደ ከዚህ በፊቱ በዘዴና እንዳመለጠቻቸው እንዳታመልጥ በማድረግ ብቻ በግድ የሆነ ሰው ሊድሯት ይፈልጋሉ። ታዲያ የእሱ ወይንም የዴቭ ሁኔታ የሚያሳስባት ከሆነ እሺ ብላ ወደ ሀገር ቤት መሄዷ የማይቀር ነው። እናቷ በዚህ በኩል ተጨንቃለች። ልጄ ላይ ምን እየደረሰ ነው? ለምንድነው ድምጿን የማታሰማኝ ያለቻት እህቷን የጋዘብ ጠይቃትም፣ ግን እህቷ ሙሉ ሚስጥሩን በደንብ ስለምታውቀው ከዛሬ ነገር አገኛሻለሁ እያለቻት ብዙ ጊዜ እንደሆነ ታውቃላችሁ። አሁን ግን ደውላላታለች። ምንድነው የተፈጠረው? ምንድነው እየሆነ ያለው ነገር ብላ ትጠይቃታለች። አደይ ግን ለጊዜው ምንም መናገር አልፈለገችም። ታዲያ ዴቭ በራሱ አምልጦ ወደ ከተማ ይመለስ ይሆን ወይንስ ደግሞ እዛው እንደታሰረ ይቆይና አደይ ወደ ሀገር ቤት ሄዳ ወጥመዱት የምትገባ ይሆናል? የአደይና የዴቭ ስቃይ ምን ያህል መከራቸውን እየበሉ እንደሆነ ታውቃላችሁ። አንዴ በዴቭ በኩል ቤተሰቦቹ እያስጨነቁት የእሱን ተፋታን ሳይሉ፣ ያው በሌላ በኩል ደግሞ በተራው በአደይ በኩል አባቶቿ እያስቸገሯት እንደሆነ ታውቃላችሁ። ሌላኛው እንግዲህ ባቡሬና የለሊን ጉዳይ እናንሳ። ባቡሬ እስር ቤት ሆኖ አንዴ ከዚህ ልፈታ እንጂ ለአንቺ ጥሩ መከታውን ሻለው እያለ ለለሊ እየነገራት ይገኛል። ለሊ ግን እየፈራች ያለችው እኔ ከአክስቴ ጋር የሚያገናኘው ነገር ካለ የሚሸውደኝ እንዳይሞክር፣ ባቡሬም እያስጨነቃትም ደግሞ ወይም እንዳትጨነቂ ሰው ሙሉ ለሙሉ ማመን የለብሽም ብሎ እየነገራት ያለው ከሱ ጋር የተገናኘ ነገር ከሆነ ሙሉ ለሙሉ ንብረትሽን ሊዘርፍ ነው። ከዚህ በኋላ ከስንት ጊዜ በኋላ መጥቶ እኔ ወንድምሽ ነኝ ሊል ይችላል እያለ እየነገራት ነው። ነገር ግን እንዳያችሁት ከሆነ
ቤዛ እዛው አገር ቤት ማለትም እዛው እስር ቤት ስትጠይቀው ስለ ሌሊ ምንም አይነት ጉዳት ብታደርሽባት እኔ ከዚህ እስር ቤት ልውጣ እንጂ እስከ መጨረሻው በቀልሻለሁ። አንዴ የምፈልገውን አድርጌ ብቻ አንቺ ላይ ጉዳት ካደረስኩኝ እድሜ ልክም ብታሰር ችግር የለውም እያለ ነው። በሌላ በኩል ደግሞ ምናልባት ያው ባቡሬ እንዳሰበው ከሆነ ከአደይና ከዴቭ ቀድሟቸው ቀለበት ሊያደርግላቸው እንዳሰበና ከተሳካላቸው ደግሞ በቅርቡ ሰርጋቸው እንደሚሆን ባቡሬ እየተናገረ ነው። ገጀራው ግን በዚህ ሁኔታ ላይ ማን ሳይፈቅድልህ እኔ እኮ ከዚህ በኋላ ወንድሟ ነኝ፣ ቀድመ እኔን መጠየቅ ይኖርብሃል እያለው ነው። በሌላ በኩል ሮሚ ከዛ ቤት ድንገት እንደጠፋች ታውቃላችሁ። ከዛ በፊት ግን ምንድነው እነዛ ልትወጣ የቻለችው ምን ደርሶባት ነው ብለው ብዙ ሰዎች ሲጠይቁ አይታችኋል። ሌላው ሩታም ቢሆን ፍቅርም የፍቅር እናት ራሱ እዛው ቤት ውስጥ ሆና ለምንድነው በዚህ ልክ በአጭር ጊዜ ውስጥ ተቀይራ የወጣችው? ወይንስ ደግሞ የተዘጋጀችበት ቦታ አለ? ለምንድነው ያን ያደረገችው ብላችሁ ነበር። ሌላኛዋ ግን ሮሚ ለምንድነው ይሄን ያህል ባንዴ አጭር ጊዜ ውስጥ እንደዛ ልትወስን የቻለችው? ከአሹ ጋር ፍቅር ግንኙነት እንደነበራቸው ታውቃላችሁ። ያው አንዳቸው ሲቀርቡ አንዷ እየራቀች እሷ መቅረብ ስትጀምር አሹ እየራቃት እንደነበር አይታችኋል። በአሁኑ ግን ሮሚ ሳይጠናባት አይቀርም። ከአሹ ጋር መገናኘት ማትፈልግ ከሆነና ከአሹ ጋር እዛ ቤት ውስጥ ምንም መግባባት ካልቻለች መራቁን መርጣ ይሆናል። ምናልባት ፍቅር እየያዛት መጥቶ ሊሆን ይችላል። ያ ከሆነባት ደግሞ ያው ብዙ ነገሮች እየደረሱብኝ ነው በማለት በሱ ሰበብ ታደርግና እዚህ ቤት ውስጥ ስራ በዝቶብኛል፣ አንድ ሰው ጭማሪ ካልቀጠራችሁልኝ እኔ እዚህ ቤት ውስጥ አልሰራም ስትል ወዲያውኑ እንደውም ከዛሬ ነው ጀምሮ ነው ከዚህ ቤት መውጣት የምፈልገው ብላ ሻንጧን ይዘው ወጣለች። አሹስ ምን ይሆን የሚለው ይሄንን ሲሰማ የዴቭ የሆነ ነገር ሆኗል ብላ የጠረጠረችው ብቸኛዋ ሴት አደይ ናት። አደይ ስልኩን ከመሬት እንዳገኘች ሲነግሯት ወዲያውኑ ዴቭ ላይ የሆነ ነገር ተፈጥሯል ብላ በጣም ተጨንቃለች። ያው ዶክተሩ ጋር የሄደች ጊዜ ወዲያውኑ የስልክ መጨረሻ ተደውሎላት እዛው የሚነግሯት ነገር ቢኖር ዴቭን በህይወት የምትፈልጊው ከሆነና እሱ ምንም እንዳይሆን ከፈለግሽ ወዲያውኑ ወደ ሀገር ቤት እንድትመጪ ብለው የሚያዟት ይሆናል። ያኔ ትደነግጣለች። እንደተፈራውም አባቴ ነው ይህንን ያደረገው ምን ይሆን ምርጫዬ ብላ ማሰቧ የማይቀር ነው። ዶክተሩ ግን ከመሄዷ በፊት የምታማክረው ከሆነ እዚሁ ጠብቂኝ ምንም አይፈጠርም ብሎ ነው የሚነግራት። አሊያም ግን እዛው ገጠር የምትሄድ ከሆነ መመለሻ አይኖራትም ማለት ነው። ዴቭ በተራው እንግዲህ እሷን መለማመጥና እሷ የገባችበትን ችግር ሁሉ እንደምንም ብሎ እንድትወጣ ማድረግ ይኖርበታል። በሰራተኛዋ አደይ ድራማ ላይ ምን ያላችሁን አስተያየት እስቲ አስቀምጡልኝና ቀጣይ ክፍል ላይ መጀመሪያ ሊፈጠረው የሚችለው ነገር አደይ እዛ ሀገር ቤት ትሄድና የራሷን የሆኑ ፈተናዎች መወጣት ትጀምራለች። ዶክተሩ ምናልባት አብሬሽ ገጠር መሄድ ይኖርብኛል አንቺ ላይ ምንም እንዳይደርስ ብሎ እዛው ገጠር ድረስ ተከትሏት ሊሄድ ይችላል። ያኔ አዲሷ ወይንም ደግሞ እናትየውም ምናልባት ዶክተሩን ካየችው ለአደይ አዲስ ጓደኛ ይዛለች። ስለዚህ የቀረሽው አንቺ እቴ ደግሞ ዴቭን በዚህ ሰዓት ላይ ማግባት ወይንም ደግሞ ፍቅረኛ መሆን ትችያለሽ ብላ ሁለቱን ልታግባባቸውና ሙሉ ድራማው እንዳለ አቅጣጫው ተቀይሮ እንግዲህ እዛው ሀገር ቤት ውስጥ ብጥብጥ ሊነሳ ይችላል። ሌላው እንግዲህ ያው አበረታቱኝና በዚሁ አጋጣሚ ብዙዎቻችሁ ይህንን ቻናል ሰፖርት አድርጉትና አዲስ ነው የምትፈልጓቸውን ድራማዎች ባጫጭሩ እንዲሰራላችሁ ኮሜንት ላይ አስቀምጡኝ። ዋናዎቹ ሲለቀቅ ደግሞ ኮሜንት ላይ እናስቀምጥላችኋለን።